እባካችሁ አሁን ህጻጽ ላይ የሞቱ ያሉ ሰዎች እንያቸው በረሃብ እየተሰቃዩ ያሉ ህጻጽ ላይ በረሃብ ምክንያት ብዙ ሰው እያለቀ እንደሆነ ሁላችንም እናውቃለንና እባካችሁ ህጻጽ ላይ ያጋጠመውን ነገር አብዛኞቻችሁ ሰምታችሁ አካባቢ ህጻጽ ላይ ቦታ ላይ በህጻጽ ከተማ ሁላችንም ኢትዮጵያ ትግራይ ክልል በህጻጽ ከተማ ምንድን ሰምታችኋል? ሰው በረሃብ እየሞተ ነው። ወንድሜ አዶናይ በትግረኛ ያለው ነገር በሙሉ انا دو بقى حتخه بقى دواي بقى با خلاص دم هاتيتو وقاي كندي زي ما صار تناسي نباي كوسا زركيا واي تقراي اشوف ذات حزن الله حتى زي اشرب بلنزيا زي تقبل النزو هدري سلام بلانس روحي نروح سلام بلانس عملي امسي روز رقق لا انا دو حتخه في سما تقران بلبما ززر كبكلو كتكن السما ما يتعلم زيك وينهم بر عصبيه بوشلاما ما أزبيدو أفتلا تلاما زمن اي زمن ادو دم هاتيتو وقاي من يكنو زحزي أزجزان بين غن سبتشار نيرو لا غن من جمو زهر برهن سحر يحزغني غن تريفون بقى من ميلي حد يغنو للغن تقرأ مسمما خدمة سألني الحمد لله لأن ما برا أخذ قصص نبلس نسي أوي جنجز كأدوز حزل لخن ياخو خنتال طافي زيترين لخن دان خنتال طافنا 50 كيلو مكروني 5 لتر زيت حزل لخن مصي شنو كاوز الجبر لخن يوم حدا حويني قدس لبهال أوجه من نور إثيوبياويان خيدخا مس عرفت خوين سوسو خيدخا أصحنا إلى ما يمليهم مرقام إن الله ززر كبكلو كتكن السما تقرأ مسمما جزاك وينهم بر عصبيه بوشلاما ما أزبيدو أفتلا ደህና ዋላችሁ። ህጻጽ ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ የፈቀደውንና የምችለው ነገር በሙሉ እኔ ለማድረግ ዝግጁ ነኝ እና አደርጋለሁ። ያው ሁላችንም ስንተባበር ነው እናትና አባቶችን ማብላት የምንችለው ብዬ አስባለሁኝና እናንተም አቅማችሁ የፈቀደውን አድርጉ ለማለት ነው። ደህና ዋሉ። ሰላም أملا على بركو دياسبورا أوش تعدل لكم ونخلكم مالتي الحسات حقاتي مني خبيت تصقب حزبنا عندنا نحن كي وصحنا له أنا كنت حلي خلنا أملا على بركو تجار كلكم جامكم توفي وملوكم دمساوي عن جازيتنا تيك توكرات كلكم دمسهزوكم نكتسموا زنا الحسات حقاتي مو أنا جر خبيت سلوكنا خبيت وتوس ملاش تلدي سلوكنا كلكم كتساتفوا እጃምኩም ክትወፍዩ ንህዝብና ሓጊዝና ካብዚ ችግር ዝኽነውፅኦ ብትሕትና ይጠይቐኩም ይቐኒየለን።
ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማን አባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ከልየው ናኽሊ ከልየው ናኽሊ ተሚና ነን ሰላም ጤና ይስጥልኝ። በመላው የዓለም ዳርቻ ላይ ሆናችሁ ይህንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ እንግዲህ እነዚህ ድምጾች እንደሰማችኋቸው ራበኝ፣ ምግብ ናፈቀኝ ነው እያለ ያሉት። በጣም ያሳዝናል። በዚህ በ21ኛው ክፍለ ዘመን የሰው ልጅ ምግብ በልቶ የተረፈውን ምግብ ቆሻሻ ላይ በሚጥልበት ዘመን ከእነዚህ እናቶች አንደበት ራበኝ የሚል የሲቃ ድምጽ እንደመስማት ልብ የሚሰብር ነገር የለም። በዚህ 2 ቀን ውስጥ ሕፃጽ ላይ ያየን እየሰማን ያለነው ነገር እጅግ በጣም ልብ ይሰብራል። እባካችሁ ይህንን የሲቃ ድምጽ እየሰማችሁ የምትገኙ የእናትን እንባ የእናትን ስቃይ ማየት የማትፈልጉ ሁሉ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ እንድትተባበሩ በምታምኑት አንድ አምላክ ስም እማጸናችኋለሁ። ከአንዲት ወላጅ እናት ራበኝ የሚል የሲቃ ድምጽ እንደመስማት አንጀት የሚበላ ልብ የሚሰብር ነገር የለም። ሕፃን ከጎናችሁ ነን። ብራቮ ብራቮ ብራቮ። Thank you so much. Thank you so much. Thank you so much. ይሄ ነው ኢትዮጵያዊነት፣ ይሄ ነው አንድነት። ብራቮ ለራሳችሁ። ብራቮ። እጃችሁን አንዴ እጃችሁን። ብራቮ። ይሄ ነው ኢትዮጵያዊነት። ብራቮ። አንዴ ስጧችሁ። እግዚአብሔር ያክብራችሁ። ወዳችኋለሁ። ያልሰጣችሁ ሰዎች ካላችሁ ወረቀትና እስክሪብቶ አለ፣ እዛ ላይ እየገባችሁ ስጡ። ይኸው ግደፉ አዛደይ ግደፉዋ ዘሐወይ ሁስሊ ገና አለዋ ግደፉ አዛደይ ዘዓንበባ ክንደይ ጀጋኑ ዲያና ረኪባ ትፈታ ያምረት ናይ ትኩይናት ክንደይ ዳ ከፊላ ተምዒ ሸዳት ግና እንኳ ሓሰን ዘይዓፀወት ማዳ ኮይኑ ገዛ ዝሰብተውት ያኽላባ ዋዕቲ ናይ ነብዓታ አባሽ ጠምሰይለ ደህረስ ማርያምን ለግበይ ጠምሰይለ ገና ተሪለም ኩመጽዮ ገና انا አይፈይ በመጾሩ እምዲያን የራዘም ጅምራ ማልቲ ገና ጠምሰይለ እሺ ነው አይቶኪ ናይ ታጓስ የለባለሁ ናይ ታጓስ ሰማቷን ጠምሰይለ እሺ ነው ጸሎት ብቻ ግዝና ህዝለ ማንም ጠምሰይለ ማንም ህዝለክም ጸሎት ገና ዝልጠመ መካንገሊ ገና ብቻ ናብ ዚያር መጽኹላ ማልቲ ማልተዋረኸት ህዝለ ጸሎት ብቻ ግዝና እሺ ጸሎት ብቻ ግዝና ገና ባሻቸው ይልም ከመጡ ገና ለሞት ሰይልኝ ስር መተናውን በእኛ አቅም የአንድ ቀን የሚበሉት የሁለት ቀን በጣም ብዙ ህዝብ ነው ያለው ጋይስ እና የ3 ቀን ልናደርግ እንችላለን። በቃ የኛ ተሰብስበን ምናምን ማለት ነው። በቃ አቅማችን ተጠቅመን እስከመጨረሻው ግን ያ አይጠቅማቸውም። የሚጠቅማቸው ዘላቂ ነገር ነው እና መንግስት ሊያግዘን ይገባል። መንግስታችን ደግሞ ይሄን ያደርግልናል። ትልልቅ ባለሀብቶች፣ ትልልቅ ድርጅቶች እርዳታችሁ ያስፈልጋቸዋል። መታችሁ እርዱ። ፋሚሊ በምንም በመችሉት ነገር መታችሁ ሳፖርት አድርጓቸው። በጣም ነው የሚያሳዝኑት። በጣም ነው ሾክ የምታደርጉት ጋይስ ስትሄዱ። መጀመሪያ ላይ ሁላ በጣም ላይክ ሾክ አድርጌ ማለት ነው ቪዲዮ አቁሜ ምናምን ቁጭ ብዬ አረጋግተውኝ ምናምን ድጋሚ እንትን ያልኩትኝ ማለት ነው እና ከምታስቡት በላይ በጣም ያሳዝናሉ። በጣም በቃ የሆነ ቪዲዮ አለ ላይክ አይ ዶንት ኖ ቲክቶክ እንትን ካለው እንጂ ዛሬ እኔ ያደዳል ደግሞ ሙላ በኢየሱስ በጣም ነው የሚያሳዝነው። እያጠጧቸው ጁስ በጣም ደግሞ ወደቁ የሆነ ሽማግሌ ሰውዬና ከዛ ጁስ እያጠጧቸው ማለት ነው ዝም አላሉም። ከዛ ውሃ አድርገንላቸው ምናምን ተነሱ፣ ግን አይነሱም አይንቀሳቀሱም ምናምን ከዛ በኋላ ሆስፒታል መውሰዳቸው ብዬ ሆስፒታል የሚባል ነገር የለም። ሆስፒታል ቢኖር ጆን እናንተ ትመጣላችሁ እንዴ አሉኝ። ሆስፒታል ቢኖር እኮ እናንተ አትመጡም አሉ። ከዛ ይዘናችሁ ሰውየውን መሬት ላይ ተቀምጠን ምናምን ከዛ እንትን አሉ አይደለ ኤንጂኦ የሚሰሩ ሰዎች
እነሱ ላይክ ዝም ብሎ ብለድ ፕሬሸር መለኪያ ምናምን ይዘው ነበርና አልጋ ምናምን አዘጋጅተው ነበር። እነሱ ጋር አስገባናቸው ተሸክመን ምናምን ደማቸው ምናምን ልክ ነው። በቃ ችግራቸውን አናውቅም። ቁጭ ብለን ትንሽ ነቃ ሲሉ ሄድን ወተን እና በጣም ነው የሚያሳዝኑ ጋይስ፣ በጣም ከምታስቡበት ሰላም ጋይስ፣ እንግዲህ ወደ ህጻጽ ምን ይዤ ልሂድ ብለን ራሳችን መጠየቅ አለብን። ተሯርጠን መሄድ የለብንም። ምን ይዘን ነው የምንሄደው? አንዳንዶቻችን የፋርማሲ እቃዎች፣ አንዳንዶቻችን ምግብ፣ አንዳንዶቻችን ዘይት፣ በተቻለን አቅም የራሳችን ይዘን መሄድ ይኖርብናል። እንዴት አድርገን ነው ይዘን የምንሄደው? ቲክቶከሮች እዚህ ነው የምትመጡት፣ ስፖንሰርሺፕ አፋልጉ፣ ካምፓኒዎች ደውሉና ሃይ ሰላም እኔ ቲክቶከር ነኝ፣ ቪዲዮ ሰራላችኋለሁ፣ እንደዚህ አደርጋለሁ፣ ይህን ያክል ምግብ እርዱኝ፣ ይህን ያክል ዘይት፣ ይህን ያክል መድኃኒት ተባብለን ማለት ነው በቻልነው አቅም ይዘን ወደ ሽሬ መሄድ እንችላለን ማለት ነው፣ መንገድ አፈላልገን። ስለዚህ እንደዛ ነው እያደረኩ ያለሁት። እኔ ደግሞ ከጭላሎ ፉድ ኮምፕሌክስ ጋር እያወራሁ ያለሁት ምግብ እርዳታ እንዲደረግ ማለት ነው ለህፃት ዝግጁ ናቸው እነሱ። እስኪ የሚፈጠረውን እናያለን ማለት ነው። እኔ በጣም ቸኩያለሁ በጉጉት ለማወቅ ማለት ነው መልሳቸው። የኢትዮጵያ ካምፓኒዎች አሁኑኑ ቪዲዮ እንድትሰሩ ፈልጋለሁ። እኔን ታግ ያረጋችሁ አዶናይ እኛ 50 ሺህ ብር እንሰጣለን፣ አዶናይ እኛ 100 ሺህ ብር እንሰጣለን፣ አዶናይ እኛ 50 ሺህ ብር እንሰጣለን ካላችሁ እግዚአብሔርን የእናንተ ካምፓኒ ስም እየጠራሁኝ ፕሮሞሽን እሰራላችኋለሁ። አሁኑኑ እናንተ ከኔ ጋር መነጋገር የለባችሁም። ህጻጽ ላይ ለተቸገሩ ሰዎች እንረዳለን ላላችሁ ሰዎችና ካምፓኒዎች ማለት ነው ቪዲዮ ከሰራችሁ ታግ ካረጋችሁኝ እኔ ተመልሼ ቪዲዮ ሰራለሁ ማለት ነው። እናግዝ። በጣም ብዙ ብር ማሰባሰብ እንችላለን። በጣም ብዙ ምግብ መግዛት እንችላለን። ምግብ ብቻ አይደለም፣ ሜዲኬሽንስ፣ መድኃኒቶች። ይህ ብር የሚያስፈልገው ለመድኃኒት ነው ጋይስ። ዶክተሮች ያስፈልጋቸዋል። እንርዳቸው፣ እንድረስላቸው። አጭር ጊዜ ነው ያለን። ዛሬ ማታ መጨረስ አለብን። ወዳችኋለሁ ውድ የሀገሬ ልጆች። ይህ ጥሪ እንግዲህ ለሙሉ ኢትዮጵያውያን ነው። እንደምታውቁት በህጻጽ ብዙ ሰዎች በረሃብ እየተጎዱና በየሰከንዱ ብዙ ሰዎች ልናጣ ነው። እኛንን ምናድናቸው አብረን እነዚህ ሰዎች ልንደርስላቸው ይገባል። በዚህ ምክንያትም የ100 ብር ቻሌንጅ ጀምረናል ጋይስ። በተቻላችሁ አቅም እንድታስገቡ ማለት ነው። ከፈለጋችሁ 100 ብር ከፈለጋችሁም 50 ብር 100 ብር ያልነው ቻሌንጅ እንዲሆን ነው እንጂ የአቅማችሁ ብታግዙን በጣም ደስታችን ነው ለኛ ማለት ነው። እና በኢሳ ማህበር የምንጠይቃችሁ ነገር ቢኖር እነዚህ ሰዎች እንድንደርስላቸው ከጎናችን ቁሙ፣ እንደ ሀገር ቆመን እናድናቸው ልንላችሁ እንፈልጋለን። ሌላ የምትለው ነገር አለ ወንድማችን? እንግዲህ አሮኔ ሁሉም ነገር ሜንሽን አድርጎላችኋል ብዬ ተስፋ አደርጋለሁ። በእኛ በማህበራችን ስም ወይም በማህበራችን አባላት ስም የተከፈተ አካውንት አለ። እዚህ ቪዲዮ ላይ እናስቀምጥላችኋለን። እዛ አካውንት ላይ የምትችሉትን የሀገር ልጆች የምትችሉትን ከ100 ብር ጀምሮ እስከምትችሉት ብር ድረስ ማስገባት ትችላላችሁ። ከዚህም በተጨማሪ ደግሞ ኢንካይንድ ነው መርዳት የምትፈልገው የምትሉት ካላችሁ የንጽህና መጠበቂያዎችን፣ ምግቦችን፣ ዘይቶችን፣ ሩዝ ምናምን ማምጣት የምትፈልጉ ሰዎች ደግሞ ነገ ጠዋት ምሳሌ አዲስ አበባ ቦሌ አካባቢ ከዩጎቸር ጀርባ ምሳሌ አዲስ ፓርኪንግ ኤሪያ ውስጥ የምናሰባስብ ይሆናል ማለት ነው። ነገ ከጠዋት 4 ሰዓት ጀምራችሁ እስከ ማታ ድረስ እያሰባሰብን የምንገኘው እኛም በቦታው እንገኛለን። የምትችሉትን ያክል እርዳታ እንድታስገቡልን በፈጣሪ ስም እንጠይቃችኋለን። እንግዲህ እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ እንላለን። ለሁሉም ይድረስላቸው እግዚአብሔር። ጋይስ አዲስ ቻሌንጅ ጀምረናል፣ የ100 ብር ቻሌንጅ። ሌላ ሪከርድ እንስራ፣ እስኪ ታሪክ እንስራ። በዚህ ንግድ ባንክ አካውንት ዲፖዚት ማድረግ ትችላላችሁ። የቻላችሁትን አቅም 100 ብር ከቻላችሁ 100 ብር፣ ከዛ በላይ ከቻላችሁ ከዛ በላይ ትልቅ ታሪክ ሰርተን ህዝባችን እናድን። እወዳችኋለሁ ጋይስ እንኳን ደስ አለን ይላል። ስትገባ ስንት ደረሰው? 30 ሺህ ብር ገባ። በ10 ደቂቃው 30 ሺህ ብር ገብተናል። የታባቱ ብጥስ
አሁን 40 ሊገባ ይሄው እየገባ 1500 ብር ገባል። እስኪ ኖቲፊኬሽን እናሳይ። ገባ እንደገና እስኪ እንደገና 32400 ያዘው። እስኪ 1000 ብር ገባ 33500 ብር ገብቷል። 200 ብር እንደገና እስኪ በለው እስኪ ዝዝ ይላል። ሁለት ሶስት አራት ዝዝ ያዳባቱ በእንደዚህ አይነት ሁኔታ ጧት ጠዋት 500 2000 በስመ አብ ወመንፈስ ቅዱስ ጋይስ ደረስንላቸው። ይህ ነው ስራ ማለት ነው። መተባበር እንደዚህ ነው። ይኸውላችሁ እስከ ጠዋት ድረስ እንጠብቃለን። ተመልከት፣ እስከ ጠዋት ድረስ እንጠብቃለን። በቻልነው ቀን በቃ እስከ ጠዋት አንድ ሊገባ ይችላል። በቃ ጠዋት ስንት ብር እንደተገኘ ይኸው እነግራችኋለሁ። ግልጽ አድርጌ እዚህ ነው ማሳያችሁ፣ ቁልጭ አድርጌ። ውድ የአገሬ ልጆች ወንድማችን አንድ የሚነግራችሁ ነገር አለ። እባካችሁ ልብ ብላችሁ ስሙ። ሰላም የኢትዮጵያ ሕዝቦች እንደምን አላችሁ? በሀገር ውስጥም በውጭም የምትገኙ ይህን እርዳታ ድምጽ ለእናንተ ስናደርስ እንግዲህ እኔና የማህበሩ አባላቶች በዚህ ቦታ ቆመን ነው ማለት ነው። ማህበራችን ኢሲያ እንግዲህ በተቻለው አቅም በረሃብ የተጎዱ ወገኖቻችንን በትግራይ ክልል ሽረ እንዳስላሴ አካባቢ በህጻጽ በምትባለው ከተማ ላይ በረሃብ የተጎዱ ወገኖቻችን ለመርዳት የተቻለ እንቅስቃሴ እያደረግን ነው የሚገኘው። ዛሬ ሙሉ ቀን እያደረግን የነበረው እንቅስቃሴ እሱ ነው። አንደኛው ምን መሰላችሁ? የምትችሉትን ያክል ገንዘብ ከ100 ብር ጀምሮ የምትችሉትን ያክል ገንዘብ መርዳት እንድትችሉ አካውንት ያመቻቸን ነበረ። እሱን አካውንት ጨርሰናል። እዚህ ቪዲዮ ላይ ሜንሽን እናደርግላችኋለን። በዛ አካውንት ላይ እንግዲህ በሁላችን ስም የተከፈተ አካውንት ነውና እዛ አካውንት ላይ የምትችሉትን ያክል ገንዘብ እያስገባችሁ በገንዘብ መርዳት ስትችሉ፣ ሁለተኛው ደግሞ ኢንካይንድ ወር ደግሞ እኛ መተን ራሳችን ማቴሪያሎችን እናንተ ማስረከብ እንፈልጋለን የምትሉ ደግሞ ነገ ጠዋት 4 ሰዓት በቦሌ ምሳሌ አዲስ አካባቢ ከዩጎ ቸርች ጀርባ በሚገኘው ፓርኪንግ ላይ ማሰባሰቢያ እያዘጋጀን ስለሆነ የምትችሉትን እቃ ዘይት ሊሆን ይችላል፣ ንጽህና መጠበቂያ ልብስ ሊሆን ይችላል፣ የተራበ ሰው ይቸግራል ብላችሁ የምታስቡትን ነገር በሙሉ አመታችሁ መርዳት የምትችሉ ሰዎች ትንሽ ትልቅ ሳትሉ የእናንተ ፍቅርና የእናንተ መተሳሰብ ነው የሚያስፈልገን በሰዓት ላይ እሱን ነገር አሰባስበን እንግዲህ ከጥቂት ቀናት በኋላ ወደ ሽረ እንዳስላሴ ሁላችንም ሄደን ከእናንተ ባደራ የተቀበልነውን ልብስና ወይ ከእናንተ ባደራ የተቀበልነውን ገንዘብ የምናስረክብ ይሆናል ማለት ነው። እንግዲህ ይሄ ቪዲዮ የሚደርሳችሁ ሰዎች ለሁሉም ሼር አድርጉ፣ ከሀገር ውስጥም ከሀገር ውጭም ያላችሁ ስለሚመለከታችሁ ማለት ነው። ሌላ የምጨምረው ነገር አለ? 4 ሰዓት ጀምሮ እስከ ማታ 10 ሰዓት ነው የሚቆየው። ስለዚህ ከጧት 4 ሰዓት ጀምሮ ቦሌ ዩጎ ቸርች ጀርባ ምሳሌ ፍየል ቁርጥና ስጋ ቤት እሱ አጠገብ ፓርኪንግ ኤሪያ አለ። እዛ ጋር ነው የምንገኘው። ስለዚህ ከ4 ሰዓት ጀምሮ እዛ ጋር መታችሁ የምትችሉትን ያህል ሰፖርት ማድረግ ትችላላችሁ ማለት ነው። በቻላችሁት አቅም ምግብ እንቀበላለን፣ ልብስ እንቀበላለን። በቻላችሁት አቅም ሁላችሁም ኑ፣ እኛም እዛ እንገኛለን ማለት ነው። እኛም ታዩናላችሁ። እንወዳችኋለን። ቴንክ ዩ ሶ ማች ጋይስ። አሁን የምነግራችሁ ነገር አታምኑ። 1 ሰዓት ባልበለጠ ጊዜ ውስጥ ማለት ነው 1 ሚሊየን ብር አሰባስበናል። የታባቱ 1 ሚሊየን ብር ተመልከት